ሰላም እንዴት ናችሁ? በዚህ ቱቶሪያል የምንማረው DBMS ኢንተርፌስ ኢን ዳታቤዝ ሲስተም ኮንሰፕትስ ኤንድ አርኪቴክቸር ይሆናል። Outlines: What is DBMS interface? Types of DBMS interface: Menu based interface, Forms based interface, Graphical user interface, Natural language interface, Speech input output interface እና What is interface for ዳታቤዝ አድሚኒስትሬተር የሚለውን ስቴፕ ባይ ስቴፕ ዲስክራይብ እናደርጋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ እንድታደርጉ እንጠይቃለን። What is DBMS ኢንተርፌስ የሚለውን ዲስክራይብ ለማድረግ አንድ ሲናሪዮ እንውሰድ። እዚህ ጋር አንድ ዳታቤዝ ይኖረናል። ይህን ዳታቤዝ የተለያዩ ሰዎች አክሰስ ማድረግ ሊፈልጉ ይችላሉ። ለምሳሌ እዚህ ጋር አንድ ዩዘር አለኝ፣ ዳታቤዝ ዩዘር። እዚህም ጋር ደግሞ ሌላ ዳታቤዝ ዩዘር አለን። ሲቀጥል አሁንም ሌላ ዳታቤዝ ይኖራል ማለት ነው፣ ዳታቤዝ ዩዘር ይኖራል። ስለዚህ አሁን እነዚህ ጋር ዳታቤዝ ዩዘሮች ወይም ደግሞ ዳታቤዙን አክሰስ ማድረግ የሚፈልጉ ሰዎች አሉ። እዚህ ጋር ደግሞ አክቹዋል ዳታቤዙ አለን። ስለዚህ ዳታቤዝ ዩዘሩ እንዴት አድርጎ ነው ዳታቤዙን አክሰስ የሚያደርገው ወይም ደግሞ ምን ቴክኒክ ተጠቅሞ ነው አክሰስ የሚያደርገው የሚለውን የሚመልስልን DBMS ኢንተርፌስ ይሆናል ማለት ነው። ስለዚህ how a database user communicates with database። ስለዚህ ዳታቤዝ ተጠቃሚው ከDBMS ጋር እንዲገናኝ የሚያስችል ቻናል ወይም ደግሞ ቱል DBMS ኢንተርፌስ ተብሎ ይጠራል ማለት ነው። ስለዚህ እዚህ ጋር ሶስቱም የተለያዩ ዩዘሮች አሉ። እነዚህም ሶስቱም የተለያዩ ዩዘሮች ዳታቤዙን ለራሳቸው ፐርፐስ አክሰስ ማድረግ ቢፈልጉ አክሰስ የሚያደርጉት ወይም ደግሞ ከዳታቤዙ ጋር ኢንተራክት የሚያደርጉት by using DBMS ኢንተርፌስ ነው። ስለዚህ DBMS ኢንተርፌስ የሚያገለግለው እንደ ቻናል ነው ወይም ደግሞ ኮሚኒኬሽን ፓዝዌይ ነው between ዳታቤዝ ዩዘር ኤንድ ዳታቤዝ። ስለዚህ DBMS ኢንተርፌስን ዲስክራይብ ስናደርግ it is a mechanism that allows a user to interact with database ማለት ነው። ስለዚህ DBMS ኢንተርፌስ ሜካኒዝም ወይም ደግሞ way ነው which used to allow users to interact with database. What are the different DBMS interface that allows a user to interact with the database? ስለዚህ የተለያዩ ኢንተርፌስ አይነቶች አሉ። የመጀመሪያው ሜኑ ቤዝድ ኢንተርፌስ ተብሎ ይጠራል። ሁለተኛው ፎርም ቤዝድ፣ graphical user interface, natural language interface, speech input output and interface for DBM። ስለዚህ እነዚህን ስቴፕ ባይ ስቴፕ ምንድናቸው ወይም ደግሞ ዩዘሩ እንዴት አድርጎ ነው ከዳታቤዙ ጋር ኮሚኒኬት የሚያደርገው የሚለውን እናያለን። የመጀመሪያው ሜኑ ቤዝድ ኢንተርፌስ ነው። ይሄ ብዙ ጊዜ የሚያገለግለው ፎር ዌብ ክላይንት ወይም ደግሞ ፎር ዌብ ብራውዚንግ ነው። እዚህ ጋር ዳታቤዝ ዩዘሩ ከዳታቤዙ ጋር ኢንተራክት የሚያደርገው ምንን በመጠቀም ነው? ብራውዘር በመጠቀም ይሆናል። ለምሳሌ ክሮም ሊሆን ይችላል ወይም ደግሞ ፋየርፎክስን በመጠቀም ዳታቤዝ ዩዘሩ ከዳታቤዙ ጋር ኮሚኒኬት ለማድረግ ወይም ደግሞ የሆነ ዳታ አክሰስ ለማድረግ የሚጠቀመው ብራውዘር ይሆናል ማለት ነው። ስለዚህ ብራውዘር በሚጠቀምበት ጊዜ የተለያዩ ሜኑዎች ሊኖሩ ይችላሉ፣ የተለያዩ በተኖች ይችላሉ። ስለዚህ ሜኑ ቤዝድ ኢንተርፌስ this interface presents the user with list of options። ስለዚህ ብራውዘሩ ላይ ሊስት ኦፍ ኦፕሽኖች ይመጣሉ ዳታቤዙን አክሰስ ለማድረግ። ለምሳሌ ዳታቤዙ ላይ ዳታ ኢንሰርት ለማድረግ ነው ወይስ ዳታ አፕዴት ለማድረግ ነው ወይስ ዳታ ዲሊት ለማድረግ ነው የሚለውን with list of options ይመጣሉ that leads through the manipulation of request። ለምሳሌ እዚህ ጋር እንደምታዩት የመጀመሪያው ሮው ላይ መታያቸው ሩት ሜኑ አለ። ይሄኛው አንድ ፋንክሽናሊቲ ያለው ነው ማለት ነው። ሁለተኛው ደግሞ እዚህ ጋር ሰርቪስስ ሚል ሁለተኛ ሜኑ አለ። ፕሮዳክትስ ሜኑ ሚል አለ ማለት ነው። ከመጀመሪያው ከሜን ሜኑ ቀጥሎ ደግሞ በስር ደግሞ ሩት ሜኑ ላይ ሶስት ሰብ ሜኑዎች አሉ። ስለዚህ እነዚህ ሶስቱም ሰብ ሜኑዎች የየራሳቸው ታስክ አላቸው ማለት ነው። ለምሳሌ ይሄኛው ዲስፕሌይ አርጎ ማያ ሊሆን ይችላል። ሁለተኛው ደግሞ ዳታ ኢንሰርት ለማድረግ፣ ሶስተኛው ላይ ደግሞ ስንመጣ ሌላው ሰብ ቻይልዶች አሉት። ስለዚህ እዚህ ጋር ዳታ ዲሊት ለማድረግ ሊሆን ይችላል ወይም ደግሞ ይሄኛው ደግሞ ሌላ ፐርፐዝ ያለው ከሆነ ሜኑ ቤዝድ ኢንተርፌስ ይሆናል ማለት ነው። ስለዚህ ሜኑ ቤዝድ ኢንተርፌስ አንድ ዩዘር ከዳታቤዙ ጋር ኮሚኒኬት የሚያደርገው by using ዌብ ብራውዘር ነው። ሊስት ኦፍ ኦፕሽኖችን ወይም ደግሞ ሊስት ኦፍ ሜኑዎችን ዲስፕሌይ በማድረግ
ዳታቤዙ ጋር ኢንተራክት ማድረግ ይችላል። ስለዚህ ዩዘር ካን navigate through menus or options by using drop down boxes, buttons and links to perform tasks like querying, inserting and updating. ልክ እዚህ ጋር እንደምታዩት የተለያዩ ድሮፕ ዳውን ሜኑዎችን እንጠቀም ነው። ስለዚህ እዚህ ጋር ደግሞ ለምሳሌ እዚህ ጋር እንደምታዩት ሰርቪስ የሚለው ሊንክ አለው። እነዚህ ደግሞ የተለያዩ በተኖች ናቸው ማለት ነው። ስለዚህ ይሄን ይመስላል። ሁለተኛው ፎርም ቤዝድ ኢንተርፌስ ነው። ፎርም ቤዝድ ኢንተርፌስ ላይ ደግሞ ስንመጣ ምንድነው እዚህ ጋር እንደምታዩት ቅጽ አለ። ዳታውን ለማስገባት ወይም ደግሞ ዳታውን ዲሌት ለማድረግ ወይም ደግሞ ዳታውን አፕዴት ለማድረግ ቅጽ ይሰጣቸዋል። ስለዚህ ቅጹ ላይ ምን ያደርጋሉ? አፕዴት ማድረግ ወይም ደግሞ ኢንሰርት ማድረግ የሚፈልጉትን ዳታ ሚሞሉ ከሆነ ወይም ደግሞ ዳታቤዙ ጋር ኢንተራክት የሚያደርጉ ከሆነ ፎርም ቤዝድ ኢንተርፌስ ይሆናል። ስለዚህ ፎርም ቤዝድ ላይ ቅጾችን በመጠቀም ከዳታቤዙ ጋር ኢንተራክት ያደርጋል ማለት ነው ዩዘሩ። ልክ ከዚህም ጋር ኢሜጁ ጋር ወይም ደግሞ ስላይዱ ጋር እንደሚታየው ዩዘር ኮምፕሌንት ፎርም ነው። ስለዚህ ኮምፕሌንት ምትል ዳታቤዝ ቴብል ብትኖርን እዚህ ጋር ዩዘር ኔሙ ኮምፕሌንት የሚያደርገው ሰውዬ ወይም ደግሞ እዚህ ጋር ዲፓርትመንቱ እዚህ ጋር ደግሞ ፍሎር አለው ብሎክ አለው። እዚህ ጋር እያንዳንዳቸውን መረጃዎች ሙሉ ከሞላ በኋላ ሰብሚት ያደርጋል። ስለዚህ ሰብሚት በሚልበት ጊዜ ኮምፕሌንት ፎርም ቴብሉ ላይ ይሄ ዩዘር የሞላው ዳታ ሄዶ ኢንሰርት ይሆናል ማለት ነው። ስለዚህ ዳታቤዝ ዩዘሩ ከዳታቤዙ ጋር ኢንተራክት ያደርገው ቅጾችን ወይም ደግሞ ፎርሞችን በመጠቀም ነው ማለት ነው። so it provides an interface that displays data entry forms for users to input and modify data። ስለዚህ እዚህ ጋር ምንድነው ያደረገው? ዲስፕሌይ ዳታ ኤንትሪ ፎርሙን አደረገ። እዛ በኋላ ምንድነው ያደረገው? ፎርሙን ሞላ ሰብሚት አደረገ ማለት ነው። ስለዚህ ቅጹን ተጠቅሞ ከዳታቤዙ ጋር ኢንተራክት አድርጓል። ሌላኛው ግራፊካል ዩዘር ኢንተርፌስ ነው። ሶ ግራፊካል ዩዘር ኢንተርፌስ ጋር ደግሞ እንደዚህ ጋር ልክ ዲያግራሙ ጋር እንደምታዩት የተለያዩ ቪዥዋል ኮምፖነንቶች አሉ። እዚህ ጋር እንደምታዩት ለምሳሌ እቺ ሆም ናት፣ ይችኛው ኤስኩኤል ኩሪ መጻፊያ ናት፣ ይችኛው የሄልፕ ናት፣ ይችኛው ኤስኩኤል የተለያዩ ያሉ ማለት ነው። ስለዚህ ግራፊካል ዩዘር ኢንተርፌስ ጋር ደግሞ ዳታቤዝ ዩዘሩ ከዳታቤዙ ጋር ኢንተራክት ለማድረግ ቅጾችን፣ በተኖችን ወይም ደግሞ ምስሎችን የሚጠቀም ከሆነ ግራፊካል ዩዘር ኢንተርፌስ ተብሎ ይጠራል ማለት ነው። ስለዚህ a graphical user interface displays the schema to users in diagrammatic form ወይም ደግሞ በቪዥዋል ፎርም ፕሬዘንት የሚያደርግ ከሆነ ግራፊካል ዩዘር ኢንተርፌስ ተብሎ ይጠራል። ስለዚህ ዩዘሩ ከዳታቤዙ ጋር ኢንተራክት የሚያደርገው ኢን ቪዥዋል ኮምፖነንቶችን በመጠቀም ነው። ለምሳሌ ፎርም ሊጠቀም ይችላል፣ በተኖችን ሊጠቀም ይችላል፣ ሜኑዎችን ሊጠቀም ይችላል። ልክ ከዚህም ጋር እንደምታዩት እያንዳንዳቸው ኮምፖነንቶች ምንድናቸው? በተን ናቸው። እዚህም ጋር ልክ ሊስት ኦፍ ሜኑስ አሉ ማለት ነው። ስለዚህ ተጠቅሞ ዳታቤዝ ዩዘሩ ከዳታቤዙ ጋር ኮሙኒኬት የሚያደርግ ከሆነ የተጠቀመው ግራፊካል ዩዘር ኢንተርፌስ ነው እንላለን። the user then can specify query manipulating the diagram። ስለዚህ ዲያግራሙ ወይም ደግሞ ቪዥዋል ኮምፖነንቱን በመጠቀም ደግሞ እያንዳንዱን ታስክ ማኒፑሌት ያደርጋል። ቤስት ኤግዛምፕል እዚህ ጋር MySQL workbench፣ SQL server management studio እና PHP myadmin ቤስት ኤግዛምፕል ነው። እዚህ ጋር ልክ PHP myadmin እንደምናየው። ሌላኛው ናቹራል ላንጉዌጅ ኢንተርፌስ ነው። ስለዚህ ናቹራል ላንጉዌጅ ኢንተርፌስ አንድ የዳታቤዝ ተጠቃሚ የራሱን የተፈጥሮ ቋንቋ በመጠቀም በመጻፍ ወይም ደግሞ በቃል ከዳታቤዙ ጋር ኢንተራክት በሚያደርግበት ጊዜ ናቹራል ላንጉዌጅ ኢንተርፌስን ተጠቅሟል ማለት ነው ዳታቤዙ ጋር ኮሙኒኬት ለማድረግ። ስለዚህ ሰውየው ሁሌም ምን ይናገራል? ለምሳሌ አማርኛ ከሆነ አማርኛን ይጠቀማል፣ እንግሊዘኛ ከሆነ እንግሊዘኛን ይጠቀምና ከዳታቤዙ ጋር ምን ያደርጋል ማለት ነው? ኮሙኒኬት ያደርጋል። ስለዚህ ሜቢ በጽሁፍ ሊሆን ይችላል ወይም ደግሞ በቃል ከሆነ ሁለቱንም ሰፖርት ያደርጋል ማለት ነው ናቹራል ላንጉዌጅ ኢንተርፌስ። allows a user to with the database using written or spoken natural language። ስለዚህ አንድ ዳታቤዝ ዩዘር ሲፈልግ ጽፎ ሊሆን ይችላል፣ ሲፈልግ ደግሞ በቃል ሊሆን ይችላል ከዳታቤዙ ጋር ኮሙኒኬት የሚያደርገው ማለት ነው። the system interprets the user inputs, process it and provide an appropriate response። ለምሳሌ በስፖክን ከሆነ የተናገረውን ቃል ኢንተርፕሬት ያደርግና ወደ ኩዌሪ ወይም ደግሞ ወደ ዳታቤዝ ኩዌሪ ይቀይረዋል። ከዛ የሚፈልገውን ሪዛልት ደግሞ ፋይናሊ ላይ ዲስፕሌይ ያደርግለታል። the system translates natural language queries into database queries። ስለዚህ የሰውየውን የተናገረውን ቋንቋ
ወደ SQL query ይቀይረዋል ማለት ነው dbms translate ለምሳሌ እዚህ ጋር ዩዘሩ ወይም ደግሞ ዳታቤዝ ተጠቃሚው ምን አለ show me all students enrolled in database systems ብሎ ጻፈ ለዳታቤዝ ሲስተም የሚባል ኮርስ ኢንሮል ያደረጉ ተማሪዎችን ሊስት አድርግልኝ ወይም ደግሞ ሾው አድርግልኝ ያለው እዛ ሲስተሙ ምን ያደርጋል ማለት ነው ላይ ዩዘሩ የተናገረውን ቋንቋ አንደርስታንድ ያደርግና ትራንስሌት ያደርግና ወደ SQL query ቀየረው ስለዚህ ምን አድርጎ ነው ትራንስሌት ያደርገው select asterisk ማለት all ነው from students table where course is equals to database system ስለዚህ database system ላይ ኢንሮል ያደረጉ ተማሪዎችን select ለማድረግ at student table ላይ ምን ተጠቀመው query ይሄንን ነው ስለዚህ የሰውየውን ጽፎ ወይም ደግሞ የተናገረውን ወደ ምን ትራንስሌት አደረገው ማለት ነው ወደ SQL query ኮንቨርት አደረገው ስለዚህ ናቹራል ላንጉዌጅ ኢንተርፌስ ይሄን ይሆናል ማለት ነው ስለዚህ ናቹራል ላንጉዌጅን ዲስክራይብ ስናደርገው ዳታቤዝ ዩዘሩ የራሱን የተፈጥሮ ቋንቋ ነው የሚጠቀመው ዳታቤዙ ጋር ኮሙኒኬት ለማድረግ ግን በሚጠቀምበት ሰዓት አንደኛ ጽፎ ሊሆን ይችላል በመጻፍ ወይም ደግሞ ራይት በማድረግ አለያም ደግሞ በድምጽ ወይም ደግሞ በስፖክን ላንጉዌጅ በመጠቀም ይሆናል የሚለውን እንይዛለን ስለዚህ ብዙውን ጊዜ ይሄ ጋር የሚያገለግለው AI ድሪቭን ቻት ቦቶች ላይ ከስተመር ሰፖርት ቮይስ ሰርች ኢንጂን ላይ ይሆናል ማለት ነው ሌላኛው ስፒች ኢንፑት ኤንድ አውትፑት ነው ስለዚህ ይሄኛው ደግሞ የናቹራል ላንጉዌጅ ፕሮሰሲንግ ኤክስቴንሽን ነው ቀደም ናቹራል ላንጉዌጅ ኢንተርፌስ ላይ ወይ በመናገርም በመጻፍም ነው እዚህ ጋር ደግሞ በመናገር ብቻ ወይም ደግሞ ቮይስ ኮማንዶችን ብቻ በመጠቀም ዳታቤዝ ዩዘሩ ከዳታቤዙ ጋር ኮሙኒኬት በሚያደርግበት ጊዜ የተጠቀመው ስፒች ኢንፑት አውትፑት ኢንተርፌስ ነው ስለዚህ allow the user to interact a database by using his voice ነው a user can speak commands or queries and the system responds verbally ስለዚህ በስፒች ነው ስለዚህ ስፒች ዩዘሩ በሚሰጥበት ሰዓት ሲስተሙ ደግሞ አውቶማቲካሊ እነዛን ስፒቾች ወደ SQL query ይቀይራቸውና ዩዘሩ የሚፈልገውን ሪስፖንስ ይሰጠዋል ስለዚህ የናቹራል ላንጉዌጅ ኢንተርፌስ ኤክስቴንሽን ናቸው ቮይስ ብቻ ነው ቀደም እዛ ላይ ቮይስም ሪትንም ነው እዚህ ጋር ደግሞ ሰፖርት የሚያደርገው ቮይስ ብቻ ነው ለምሳሌ ዩዘሩ add a new student named አበበ at student table ቢል ብሎ ቢያወራ system executes insert into student table name values አበበ የሚለው እንደዚህ ያስገባል ማለት ነው ሌላኛው command line interface ነው so command line interface ደግሞ ምንድነው a text based tool where user type database language commands directly እዚህ ጋር ምንድነው የሚሰጠን environment ይሰጠናል environment ወይም ደግሞ ምን ጽፈው ሲስተም ሬዲ ከሆነልን በኋላ እያንዳንዷን SQL query ወይም ደግሞ እያንዳንዱን DBMS language command መጻፍ ግድ ይለናል ማለት ነው ስለዚህ ታፍ መሆን ይጠብቃል ለምሳሌ እዚህ ጋር command prompt አለ create database AI education አልኩት ስለዚህ ይችኛዋን SQL query እኔ ግዴታ ካላወቁት ዳታቤዝ እንዴት ክሬት እንደሚደረግ ኮሙኒኬት ማድረግ አልችልም ለምሳሌ እዚህ ጋር ደግሞ የMySQLንም መውሰድ ትችላላችሁ create database AI education በሚልበት ጊዜ በቀላሉ ኤክስኪዩት ያደርጋል ነገር ግን እዚህ ጋር ትንሽ ከበድ የሚለው ምንድነው እያንዳንዷን SQL query ማወቅ ይጠበቅብናል ዳታቤዝ ክሬት ለማድረግ ዳታቤዝ ዲሊት ለማድረግ ቴብሉንም በተመሳሳይ ማለት ነው ስለዚህ ሁሌም ቴክስት ቤዝድ ቱል ነው ፕሮቫይድ የሚያደርገው ኢንቫይሮንመንቱን ፕሮቫይድ እናደርጋለን ከዛ በመቀጠል ደግሞ ዳታቤዝ ላንጉዌጅ ኮማንዱን ዳይሬክትሊ እኛ ጽፈን ነው ስህተት ከሆነ ኤረር ጀነሬት ያደርጋል ማለት ነው ስለዚህ ቤስት ኤግዛምፕሉ MySQL እዚህ ጋር እንደምታዩት የMySQL ነው PostgreSQL SQL plus for Oracle ነው ስለዚህ እዚህ ጋር ይሄን ይመስላል ሌላኛውና የመጨረሻው እንግዲህ ዳታቤዛችንን ማንኛውም ዩዘር ይጠቀመዋል አውቶራይዝድ የሆነ ዩዘር ስለዚህ ዳታቤዛችን ስኪማውንም ለመጠበቅ እያንዳንዱን ዩዘር ለማስተዳደር እያንዳንዱን የዳታቤዝ ሲስተም ኮምፖነንቶችን ማኔጅ የሚያደርግ በበላይ ሆኖ ዳታቤዙን የሚያስተዳድር ዳታቤዝ አድሚኒስትሬተር ወይም ደግሞ የዳታቤዝ አስተዳዳሪ ተብሎ ይጠራል ስለዚህ DBA የሚለው who is expert in database ይሆናል ማለት ነው ስለዚህ ዳታቤዝ administrator ማለት he is database expert who manages all database
አክቲቪቲስ ነው። ስለዚህ ስፔሻላይዝድ ቱል ወይም ደግሞ ሴት ኦፍ ቱል ዲዛይን ይደረግለትና ዳታው እንዴት ኦርጋናይዝ መደረግ እንዳለበት ዳታው እንዴት ማኔጅ መደረግ እንዳለበት እንዴት ሞኒተር መሆን እንዳለበትና ሜንቴናንስ ቢያስፈልገው እንዴት ሜንቴን እንደሚያደርግ ትሬኒንግ ይኖረዋል ወይም ደግሞ እውቀት ይኖረዋል። ይሄን ኢንተርፌስ ለማን ዲዛይን ይደረግለታል? ለዲቢኤ ወይም ለዳታቤዝ አድሚኒስትሬተር ይሆናል ማለት ነው። ስለዚህ እዚህ ጋር ኮሙኒኬት የሚያደርገው ዳታቤዝ ኤክስፐርቱ ከዳታቤዝ ሲስተሙ ጋር ይሆናል ማለት ነው። ለምሳሌ ለዩዘሮች አካውንት ክሬት ማድረግ ይሆናል፣ ሲስተም ሴቲንጉን ቼክ ማድረግ፣ እዚህ ጋር ግራንቲንግ አካውንት አውቶራይዜሽን፣ ቼንጂንግ ስኪማ፣ ሪኦርጋናይዚንግ ስቶሬጅ ስትራክቸር የሚያደርገው ዲቢኤ ነው ማለት ነው። ስለዚህ እነዚህን ታስኮች ለመስራት ኢንተርፌስ ያስፈልጋል። ያ ኢንተርፌስ ደግሞ የሚጠቀመው ዲቢኤ ወይም ደግሞ ዳታቤዝ አድሚኒስትሬተሩ ነው የሚለውን ይገልጻል ማለት ነው። ስለዚህ የዛሬው ቶፒካችን ይሄን ይመስላል። ለዩቲዩብ ቻናላችን አዲስ የሆናችሁ አሁንም ሰብስክራይብ እንድታደርጉ እንጠይቃለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።